የግራዋ ጁስ መጠቀም በጣም ብዙ የሆነ የጤና ጠቀሜታ አለው። ምክንያቱም ግራዋ አንደኛ ሰውነታችን ዲቶክሲፋይ እንዲያደርግ ጉበታችንና ኩላሊታችንን ሰፖርት ያደርግልናል፣ ይረዳልናል። በተጨማሪ አንቲኦክሲዳንት የተባለው ንጥረ ነገር እንደ ቫይታሚን ሲ በብዛት ስለሚገኝበት ግራዋ መጠቀም ለጤና በጣም ጠቃሚ ነው ማለት ነው። ነገር ግን በደንብ ጥንቃቄ ማድረግ ያለብን አብዝተን መጠቀም የለብንም። ምክንያቱም አብዝተን ከተጠቀምነው የተለያዩ የጎንዮሽ ጉዳት ሊያመጣ ይችላል። ስለዚህ ጥንቃቄ ማድረግ አለብን። ሁል ጊዜ ስንጠቀም አማካይ የሆነ መጠን ነው መጠቀም ያለብን። በጣም ማብዛትም ማሳነስም የለብንም። በአግባቡ በትንሽ መጠን ነው መውሰድ ያለብን። በተጨማሪ ግራዋ መጠቀም የሌለባቸው ሰዎች የስኳር መድኃኒት፣ የደም ግፊት፣ የኮሌስትሮል መድኃኒት የሚወስዱ ታካሚዎች ከግራዋ ጋር መድኃኒቱ ሊጋጭ ይችላል። ስለዚህ ያ ደግሞ ሌላ ኮምፕሊኬሽን ሊያመጣ ይችላል እና ጥንቃቄ ማድረግ አለብን። እነዚህ መድኃኒቶች የምንጠቀም ሰዎች ግራዋ ስንጠቀም ጥንቃቄ ማድረግ አለብን ማለት ነው። በተጨማሪ ሁል ጊዜ መጠኑን ማስተካከል መቻል አለብን። ምክንያቱም ኦቨርዶዝ የምንወስደው ከሆነ የተለያዩ የጤና እክሎች ሊያመጣ ስለሚችል ማለት ነው።